ሰው አለ ጠብቁኝ። 00 ሚል የልጆች ልጅ ነው ያለችሽ ትበል። እሰይ አቃጣሪ ወሪያ በጾም ነይ 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 ውጭ ነይ ውጭ እንደ ነይ ፍቅሬ የሚቀልድ መስሏችሁ ነው? እኔ እኮ ፋራ ነኝ። እንደዚህ አይነት ነገር ነይ አንቺስ ቆንጂት ነይ ውጭ ውዴዋ አትረብሹን፣ እንጨዋወት እሺ። እሺ ነይ አንቺም ቃልዬ ውጭ ቀጥታ ነው መወልኮ ወደ ገብርኤል ምሪ ነው። ለምን እንደሆነ አላውቅም። በነገራችሁ ላይ 00 ምጽፉ ሰዎች እየጠረኳችሁ ነው። ማርያምን ቦልካለሁ። ድንግል ማርያምን ብዬ እኔ ዝም አልልም። እንደዚህ ነው ቦልካችሁ። እየተጫወቱ ነው። ኮሜንት ጻፉ። ማንን ምን ያለ ለማመጥ ማናት? ዋኖፊ አብርሽ ናውጣ አንተ ዋኖፊ አለሽ? ዋኖፊ ወይ መሲ እኔ እንጃ እኔ አላውቅም። ዝም ብሎ ነው የሚጽፉት። ብሎክ አለሽ አይደለ? 0 የሚጽፉትን ቦልኬልኝ እሺ። ባልሽን አምጪልኝ። ማን ስለሆንሽ ነው እኔ ባሌን ማመጣልሽ? ማን ስለሆንሽ ነው እኔ ባሌን ማመጣልሽ? አንቺ ምን ቤት ነሽና ነው እኔ ባሌን ማመጣልሽ? ቶች ደግሞ ማለት ነው እኔ የምለው ባለትዳሮቹን አፋታችሁ ጨረሳችሁ። የእኔ ቀራችሁ ደግሞ ገብርኤልን እኔ አብሬው ሞታለሁ እንጂ አልሰጥም። እሺ እንዴ ጥይቱን በሱም ጨምሬ በራሴም ጨምራለሁ እንጂ ውዴ እንዳታስቡ፣ ጭራሽ ማለት ነው ጭራሽ እንዳታስቡ። እንዴ አፋታችሁ ጨርሳችሁ እኔ ቀረዋችሁ ውዴ። እንዴ ከኖርን ለልጃችን መኖር ነው፣ ካለበለዚያ መሄድ ነው ወደ ላይ መሄድ ነው እንጂ የለም ውዴ እንዳታስቡ ጭራሽ ማለት ነው። በአንቺም ጨምሬ ነው ራሴ ላይ የምጨምረው። ትቀልዳለች እንዴ ጭልፋ ጎንፎ። ባለትዳር ወንዶች ላይ ፊት አትበሉ። ልጆች ያለ አባት እንዲያድጉ አታድርጉ። ሰብስቢ ራስሽን ውዴ። ምን ትሽለጠለጣለች ሽልጥ። ባለትዳር ወንዶች ላይ ፊት አትበሉ። ልጆቻቸውን ያሳድጉ። ሲንግላተሽ ነው መንደር ለመንደር የሚይዘው ሲንግላተሽ ነው። እዛ ድንጋይ እያሞቁ አይደለ እኛ ያበጃጀነውን ልትበይ ሙቼ ትበያታለሽ። አፈር እንጂ አታፍርም እንዴ? ትንሽ እንኳን ባለትዳር ወንድ ላይ ፊት የምትሉት። እኔ እኮ ገብርኤልን ጓደኛ ካለው ባለትዳር ከሆነ ምን ፊት ያደርግሻል አንቺ? ያንን እንዳታስቢ ውዴ። አብረን ነው 7ኛ ሰማይ የምንሄደው ሶስታችንም እንጂ የለም እኔ አልሰጥም ውዴ። አበጃጅቼ ያስተካክዬ መስመር አስይዤማ አልሰጥም። የበሰለውን ማን ይጠላል? ድሮ እኔ እንደዛ ለፍቼ ወንዶች እኮ ማለት ነው ሁሉም ወንዶች እኮ ጥሬ ናችሁ። እኔ እንደምፈልገው አድርጌ ቀርሼ ምን ብዬ ዋጋ ከፍዬ ያ ሁሉ መስዋዕትነትን የከፈልኩበትን ያ ሁሉ አመት ለአንቺ አበጃጅቼ ልሰጥሽ። እኔ አንቺ ቁጭ ብለሽ ልበይ እዛ ነው አጥናግሬ ምደፋሽ። ምን ትመስላለች ጮጋራ። ለምንድን ነው ግን ባሌ ላይ ፍጥ የምትሉት? ቆንጆ ነው ብላችሁ ስላሰባችሁ ነው? አይምሯችሁ ውስጥ ስለሳላችሁ ነው እንጂ እኮ ቆንጆ አይደለም እኮ። ምኑ አሁን ቆንጆ? እሱ ቆንጆ አይደለም እኮ። ልጠጡ ነው ቆንጆ አይደለም እኮ እሱ። ቆንጆ አይደለም ባልሽ። ቆንጆ ነው ብላችሁ ልደፉኝ ነው። ቆንጆ አይደለም፣ ፊልተር ነው። በአካል ብታዩ ማለት ነው። በስመአብ ወወልድ ወመንፈስ ቅዱስ ለማየቱ ላይ አይቻልም። ቆንጆ አይደለም። ሊደፉኝ ነው ዘንድሮ። ባል እያሉ ሊደፉኝ ነው። እኔ ሞቀኝ፣ በቃ ሞቀኝ። አሁን እኔ ሞቀኝ። ተውኝ። ለምንድን ነው ሁሉም ባልሽ የሚሉት? አስወልዶ ነዋ ውዴ። ወለድኩ እኮ ምነው የሚያስወልድ የለም እንዴ? ሁሉንም
ሴቶች አግቡ እስቲ ዝም ብላችሁ፣ ወንዶች ዝም ብላችሁ፣ ሲንግሎች ምን ትሽለጠለጣላችሁ? አግቡ ዝም ብላችሁ። አንሰማም። ቆንጆ ነው። ቆንጆ አይደለም፣ አይደለም። ቆንጆ ነሽ ግን እኔ ነኝ? እኔ ቆንጆ ነኝ አይደለሁም? ለባሌ ብቻ ነኝ እኔ ቆንጆ፣ ለባሌ ብቻ እኔ ቆንጆ ነኝ። እሱ ለእኔ ብቻ ቆንጆ ነኝ። ለሌሎቻችሁ እኔ ቆንጆ አይደለሁም፣ እሱም ቆንጆ አይደለም። እንዳታዩኝ፣ እኔ አልወድም። ለባሌ ብቻ ነኝ ቆንጆ። ካለሱ ወደ ውጭ ብትጠበሱም አትሸቱኝም። እኔ እንዲህ ስልኩ ማለት ነው ምንም የጎደልን ያለ ይመስል እኮ በቃ ሁሌ እንደ መልአክ የምንኖር ነው የሚመስላችሁ። በቃ ውሽ ውድ እየተፋጀን ነው የምንኖር። ለምን አልነግርሽም? ትላንትና ልንገራችሁ ጉዳችንን፣ የኔና የባሌን ትላንትና የተጣላንበትን ማለት ነው። ትላንትና ተጣልተናል። የተጣላንበትን ልንገራችሁ። ያው ቀላል ስለሆነ ነው የምነግራችሁ፣ ከባዱን አልነግራችሁም። ይቅርታ አድርጉልኝ። ግን ብንፋጅ እንላለን። ከዛ ረስተነዋል። እኛ ደስ የሚለው ነገር ልንገራችሁ። ቱታ ልናመጣ ቱታ መጣን። በጣም በትላልቅ ፎርዴ ነው የገባው ማለት ነው። እንደዚህ በትልቅ መዳበሪያ ነው የገባው። ከዛ ሁሉንም እኔ ቤት ይውረድ አልኩኝ፣ እሱ ደግሞ ሱቅ ይውረድ አለ። እኔ ሙቼ ቤት ካልወረደ ካለብልዛ ስራውን ራሱ አልሰራም አልኩኝ። እሱ ደግሞ ቤት መውረድ አለበት እና ለእይታ ጥሩ አይደለም ማለት። እኔ ደግሞ አልፈ ቤት ግብት። ከዛ መጣሁኝና የእሱ አሸነፈ፣ ሱቅ ወረደ። ሳምፕሉ ወደ ቤት መጣልኝ ምናምን። ጠዋት ከእንቅልፍ ረሳሁኝ። መጣላታችንን ረስቼ ከሱ ጋር ፒሱ አክሩፍ ያለው እኮ። ከዛ መኪና ውስጥ ነይ እንሂድ ብሎ ታች ወርጄ መኪና ውስጥ ገብቼ አኩርፈሽኛል ማለት ነው ምናምን እያለኝ ማለት ነው። ሊያስቀኝ ቢፈልግ ልስቅ ነው። አልስቅም። ከዛን የሰው ቤት ሂጄ እመጣለሁ። ረስቼዋለሁ። እኔ ስላልመጣሁ ገብርኤል ሌብሬ ነው ግን ረስቼ ነው እንጂ አኩርፍ ነበር። ግን እኮ አይ ተቀይመሽኛል እያለኝ ነበር እኮ የዛን ሰዓት። አሁን እኔ እሺ ብለው ምን ችግር አለው? አሁን አስቀይመኝ ምናምን ብላሁን ምን ችግር አለው? በኋላ ለምረሳው እና እላችኋለሁ። እንደዛ ስንፋሽ ስለ ግን ወደ አሁኑ ነው እኛ የምንታረቁ። ልንገራችሁ ብዬ ነው። የት ነሽማ? ምን ልመጪ ነው? ቤት ምን ልትሰሪ ውዴ? ልመጪ ነው ቤት ልታሳርጊ? እኛ አንፈልግም ሶስተኛ ወገን ውዴ። ራሳችን ያው ረስተን እንታረቃለን። አንፈልግም ሶስተኛ ወገን የምትባለዋ። ለራሳችሁ ነው የምታመቻቹት። እኔ አይመቸኝም። የሴት ጓደኛም አልፈልግም ውዴ፣ አልፈልግም። ለራስሽ ልታመቻች። ይሄ እርጉም የተረገመ ልትዩ አልተረገመም እሱ። እሺ እንደዚህ እንዴት ሊያደርግሽ ቻለ ብለሽ ለራስሽ ልታመቻች። ሞኝሽን ፈልጊ ውዴ። አንፈልግም ሶስተኛ ወገንኛ። ረስተን እንታረቃለን። ኖ ፕሮብለም። የመርሳት ችግር ስላጋጠመኝ ደስተኛ ነው። ሶስተኛ ወገን እኮ ማለት ነው በባልና ሚስት መካከል። ሴት ከሆነች ለራሷ ነው የምታመቻቸው፣ ወንድ ከሆነም ለራሱ ያመቻቸዋል። በተለይ የሚስት አፍቃሪ ከሆነ ቱ ማች ፕሮብሌም። እንትን አይልም ብዬ ነው። ከአንተ የተሻለን ቢመጣ ትቼክ ስለሚሄድ ምን ያደርግልሃል? እኔ ከባሌ ውጭ ወደ ውጭ ብትጠበስም አትሸተኝም።
አንተም ወንድ ነህ፣ ባሌም ወንድ ነው። ዩኖ ወንድ ብቀይር ስም ነው የምቀይረው። ምንም አያደርግልንም። ያለንን ተመስገን ብለን መኖር ጥሩ ነው። አንዳንድ ጊዜ ማለት ነው ሁላችንም ተመስገን ብለን ካልኖርን ማለት ነው የማይሆን ነገር ነው። ዘሴም ነው ውዴ። ድንግል ከሆንሽ ላግባሽ። የልጅ እናት ነኝ። ባለትዳር ነኝ። አም ሶሪ ወርቄ እኮ ዛልኝ እንዴት እንደምወደው ቀለበት ግን በቃ ቤዚ ስለሆነችብኝ ተውኩኝ እንጂ ሌላ ሰው ቢሆን እሪ ብዬ ነበረ መሞትባት። ገብርኤልን የምሬን ነው። ግን በቃ የሆነ ስለምረዳት ምናምን ነው የተውኩት እንጂ ማርያምን ያንን ቀለበት በጣም ነው የምወደው። እንኳን ሊጠፋ ምንም እንትን እንዲል አልፈልግም። ምክንያቱም ማርያምን በሌለን ሰዓት እኔም የለኝም የዛን ሰዓት እሱም የለውም። ደሞዝ ተቀጣሪ ነን። 10 ብር 20 ብር ማርያምን እያጠራቅመ ነው የገዛልኝ። የዛን ሰዓት ስንት ብር ነው የገዛልኝ? 800 ድርሃም በጣም ብዙ ነው። የኛ ብዙ ነው የዛን ሰዓት ላይ ማርያምን ብዙ ነው። 800 ድርሃም ነው የገዛልኝ። ይሄ እንትን ያላት እንዳውም እቺ ድቡንቡላን የገዛልኝ ምንም አንልም። የዛን ሰዓት ላይ አለች እንደዚች ልሙጧ ማለት ነው። እቺ ድቡንቡሏ ግን በችግር ነበር የተገዛችው። ግን ይሁን ጦስ ይውጣ። ሰርቃሽ ነው የጠፋችሽ። ወሪያ ምን አታ ነው የምትሰርቀኝ? እሷ ማርያምን ልግዛልሽ ብላኛለች። ልግዛሌ በራሴ ገንዘብ ነው ሶኪ አልኳት።